እንደምናላችሁ ውድ ተማሪዎች፣ ይህ የአምስተኛ ክፍል የአማርኛ ቋንቋ ትምህርት ነው። ምዕራፍ 7 ላይ ደርሰናል። ርዕሱ አጥንት ይላል። እንደሚከተለው ምንባቡን አነብላችኋለሁ። አጥንት ከፍተኛ የሆነ ጫና የመቋቋም ጭነት የመሸከምና የመለጠጥ አቅም ያለው አስደናቂ የምህንድስና ውጤት እንደሆነ ይገለጻል። የሰው ልጅ አጽም በግምት 206 የሚያህሉ አጥንቶችና 68 በሚያህሉ መገጣጠሚያዎች የተዋቀረ ነው። በሰውነታችን ውስጥ ረጅሙ አጥንት የጭን አጥንት ሲሆን ከሁሉም የሚያንሰው ደግሞ በጆሮአችን ውስጥ የሚገኘው አጥንት ነው። ጥሩ ችሎታ ያላቸው ስፖርተኞች ከሚያደርጉት እንቅስቃሴ በግልጽ መመልከት እንደሚቻለው በሰውነት ውስጥ ያሉት አጥንቶች፣ ጡንቻዎች፣ ለስላሳ አጥንት ወይም ካርቲሌጅ እንዲሁም መገጣጠሚያዎች አንድ ላይ ተቀናጅተው ጤናማ የሆነ አካል፣ በጣም አስደናቂ የሆነ እንደ ልብ የመተጣጠፍ ችሎታ እንዲኖረው ያደርጋሉ። ከዚህ በተጨማሪም በሰውነታችን ውስጥ ያሉት አጥንቶች በጣም ከፍተኛ የሆነ ጭነት መሸከም ይችላሉ። አጥንት የተሰራው ልክ የብረት አርማታ በሚሰራበት መንገድ ነው። አርማታ ውስጥ የሚገባው ብረት አርማታው ጫና መቋቋም የሚያስችል ጥንካሬ እንዲኖረው ሲያደርግ፣ ሲሚንቶ፣ አሸዋውና ጠጠሩ ደግሞ ከፍተኛ ጭነት የመሸከም ኃይል እንዲኖረው ያደርጋል። ይሁን እንጂ አጥንት ያለውን ጭነት የመሸከም ኃይል ከሁሉም የተሻለ የሚባለው ባለብረት አርማታ እንኳን አይስተካከለውም። ከአርማታ በተለየ መልኩ አጥንት ቁጥር ስፍር የሌላቸው ሕያዋን ፍጥረታት አካል አብይ ክፍል ነው። ደግሞም በድን አይደለም። ራሱን መጠገን የሚችል ከመሆኑም ሌላ እድገቱን ለሚቆጣጠሩ ሆርሞኖች ምላሽ ይሰጣል። አልፎ ተርፎም የደም ሴሎችን በማምረት ረገድ ቁልፍ ሚና ይጫወታል። በተጨማሪም ልክ እንደ ጡንቻ የሚያርፍበት ጭነት እየጨመረ ሲሄድ ቀስ በቀስ ይበልጥ እየጠነከረ ይሄዳል። ከወንበር ወንበር ሲገላበጡ ከሚውሉ ሰዎች ይልቅ ስፖርተኞች ጠንካራ አጥንት የሚኖራቸው በዚህ ምክንያት ነው። እሺ ተማሪዎች፣ ይህ ምንባብ በመማሪያ መጽሐፋችን ከገጽ 70 እስከ 71 ላይ ቀርበዋል። ምንባቡን እያነበባችሁ መልመጃዎቹ እንድትሰሩ አሳስባለሁ። መምህር ዘኪ ነበርኩ። በጣም አመሰግናለሁ ተማሪዎች። እንደምናላችሁ ውድ ተማሪዎች፣ ይህ የአምስተኛ ክፍል የአማርኛ ቋንቋ ትምህርት ነው። ምዕራፍ 7 ላይ ደርሰናል። ርዕሱ አጥንት ይላል። እንደሚከተለው ምንባቡን አነብላችኋለሁ። አጥንት ከፍተኛ የሆነ ጫና የመቋቋም ጭነት የመሸከምና የመለጠጥ አቅም ያለው አስደናቂ የምህንድስና ውጤት እንደሆነ ይገለጻል። የሰው ልጅ አጽም በግምት 206 የሚያህሉ አጥንቶችና 68 በሚያህሉ መገጣጠሚያዎች የተዋቀረ ነው። በሰውነታችን ውስጥ ረጅሙ አጥንት የጭን አጥንት ሲሆን ከሁሉም የሚያንሰው ደግሞ በጆሮአችን ውስጥ የሚገኘው አጥንት ነው። ጥሩ ችሎታ ያላቸው ስፖርተኞች ከሚያደርጉት እንቅስቃሴ በግልጽ መመልከት እንደሚቻለው በሰውነት ውስጥ ያሉት አጥንቶች፣ ጡንቻዎች፣ ለስላሳ አጥንት ወይም ካርቲሌጅ እንዲሁም መገጣጠሚያዎች አንድ ላይ ተቀናጅተው ጤናማ የሆነ አካል፣ በጣም አስደናቂ የሆነ እንደ ልብ የመተጣጠፍ ችሎታ እንዲኖረው ያደርጋሉ። ከዚህ በተጨማሪም በሰውነታችን ውስጥ ያሉት አጥንቶች በጣም ከፍተኛ የሆነ ጭነት መሸከም ይችላሉ። አጥንት የተሰራው ልክ የብረት አርማታ በሚሰራበት መንገድ ነው። አርማታ ውስጥ የሚገባው ብረት አርማታው ጫና መቋቋም የሚያስችል ጥንካሬ እንዲኖረው ሲያደርግ፣ ሲሚንቶ፣ አሸዋውና ጠጠሩ ደግሞ ከፍተኛ ጭነት የመሸከም ኃይል እንዲኖረው ያደርጋል። ይሁን እንጂ አጥንት ያለውን ጭነት የመሸከም ኃይል ከሁሉም የተሻለ የሚባለው ባለብረት አርማታ እንኳን አይስተካከለውም። ከአርማታ በተለየ መልኩ አጥንት ቁጥር ስፍር የሌላቸው ሕያዋን ፍጥረታት አካል አብይ ክፍል ነው። ደግሞም በድን አይደለም።
ራሱን መጠገን የሚችል ከመሆኑም ሌላ እድገቱን ለሚቆጣጠሩ ሆርሞኖች ምላሽ ይሰጣል። አልፎ ተርፎም የደም ሴሎችን በማምረት ረገድ ቁልፍ ሚና ይጫወታል። በተጨማሪም ልክ እንደ ጡንቻ የሚያርፍበት ጭነት እየጨመረ ሲሄድ ቀስ በቀስ ይበልጥ እየጠነከረ ይሄዳል። ከወንበር ወንበር ሲገላበጡ ከሚውሉ ሰዎች ይልቅ ስፖርተኞች ጠንካራ አጥንት የሚኖራቸው በዚህ ምክንያት ነው። እሺ ተማሪዎች፣ ይህ ምንባብ በመማሪያ መጽሐፋችን ከገጽ 70 እስከ 71 ላይ ቀርበዋል። ምንባቡን እያነበባችሁ መልመጃዎቹ እንድትሰሩ አሳስባለሁ። መምህር ዘኪ ነበርኩ። በጣም አመሰግናለሁ ተማሪዎች።